የትዳሩ ችግር ብዙ ምክንያቶች ያሉ ቢመስልም ስር የሰደደው እውነተኛ ምክንያት ግን አንድ ብቻ ሊሆን ይችላል። ብዙ ባልና ሚስቶች በገንዘብ በቤተሰብ ወይም በስራ ምክንያት ይጣላሉ ብለው ቢያስቡም እውነታው ግን ከዚህ የተለየ ነው። በሺዎች የሚቆጠሩ ጥንዶችን ካማከሩ የቤተሰብ ባለሙያዎች ጥናታዊ ጽሑፎች ስንመለከት የምናገኘው እውነታ የሚገርም ነው። አብዛኛው የትዳር ቅሬታ ስር መሰረቱ ወደ መኝታ ቤት ይመለሳል። እዚያ ውስጥ የተደበቀው እርካታ ማጣት፣ ያልተነገረው ፍላጎትና ያልተጠየቀው ጥያቄ፣ እነዚህ ሁሉ ቀስ በቀስ ተደራርበው ትዳርን ያናጉታል። ዛሬ የማካፍላችሁ ይዘት የትም ቦታ እንደዚህ በግልጽነትና በጥልቀት የማታገኙት ነው። ለባህላችንና ለእምነታችን ተስማሚ በሆነ መንገድ ትዳሩን ሊለውጥ የሚችል ተግባራዊ እውቀት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ በትዕግስት ተከታተሉኝ። በተለይ የመጨረሻው ክፍል ብዙ ጥንዶችን የለወጠውን ወሳኝ ምስጢር ይዛል። በመግቢያ ላይ እንዳነሳነው ለትዳር ችግር ብዙ ምክንያቶች ቢጠቀሱም የወሲባዊ ግንኙነት እርካታ ማጣት ግን ቀዳሚውን ስፍራ ይዛል። የዘርፉ ባለሙያዎች እንደሚገልጹት ይህ አለመጣጣም ለሌሎች በርካታ የትዳር ችግሮች መንስኤ ይሆናል። በወሲባዊ አለመርካት ምክንያት ቅሬታ ያደረባት ሴት ያለማቋረጥ መነጫነጭና ድብቅ ቅያሜ በልቧ ስለሚያድርባት በብዙ አጋጣሚዎች በፍቅር ፈንታ ግጭትን ትቀሰቅሳለች። ወሲባዊ አለመርካት ችግርን በዘላቂነት ለመፍታት የሚያስችሉ የግብረ ሥጋ ግንኙነት 5 ዋና ዋና ደረጃዎችን በጥልቀት እንመልከት። አንደኛው ዝግጅት፣ ሁለተኛው የፍቅር ጨዋታ፣ ሶስተኛው መርፈና ክር የመሆን ሂደት ወይም አካላዊ ውህደት ወይም የወንዱን ብልት ወደ ሴቷ የማስገባት ሂደት፣ አራተኛው ከፍተኛ እርካታ ላይ መድረስ፣ አምስተኛው መዝናናት ወይም ዘና ማለት ሲሆን እነዚህን ደረጃዎች በሁለት ክፍለ ጊዜ ከፋፍለን በጥልቀት እንመለከታለን። ደረጃ 1 ዝግጅት። ከመኝታ በፊት የሚደረገው የመጀመሪያው ዝግጅት በቀኑ ውስጥ የተፈጠሩ ማንኛውም አለመግባባት ካለ በይቅርታ መፍታት ነው። ለምሳሌ ጥንዶች በቁርስ ሰዓት ቢጣሉ ያ ቅሬታ ቀኑን ሙሉ ተሸክመው ቢቆዩ በምሽት የሚገናኙበትን ፍቅራዊ ስሜትን ያደናቅፋል። ስለዚህ ይቅር በመባባል ቀኑን በፍቅር ድርጊቶች ማሳለፍ ያስፈልጋል። ቅሬታ ይዞ ወደ መኝታ የሚገቡ ጥንዶች ሙሉ እርካታ ማግኘት ይከብዳቸዋል። ሁለተኛው የዝግጅት አካል ንጽህናና ውበትን መጠበቅ ነው። ሴቶች ከጋብቻ በፊት በአለባበስና በንጽህና ወንዶችን ለመማረክ ልዩ ጥንቃቄ ያደርጋሉ። ከጋብቻ በኋላ ግን ይህን ልምድ ይተዋሉ። ይህ መለወጥ የለበትም። ወንድ ልጅ በአይኑ ስለመማረክ በተለይ ምሽት ላይ ከስራ ደክሞ ወደ ቤት ሲገባ በንጽህናና በማራኪ አለባበስ መጠበቅ ተገቢ ነው። እንዲሁም ወንዶችም የልብስ የሰውነትና የአፍ ንጽህናቸውን መጠበቅ ይገባቸዋል። የሚረብሽ ሽታ ካለ የፍቅር ጊዜን ሊያበላሽ ይችላል። በአንጻሩም ግብረ ሥጋ ግንኙነት አስደሳች መሆኑ ቀርቶ እርካታ ቢስና አሰልቺ ይሆናል። ሶስተኛው የዝግጅት አካል የግላዊነት ዋስትናን መጠበቅ ሲሆን ይህም የመኝታ ቤት በር መቆለፍና መስኮቶችን በመጋረጃ በሚገባ መሸፈን ነው። ድንገት ሰው ሊገባ ወይም ሊያይ ይችላል የሚል ስጋት ካላት ሴት ልጅ ዘና አትልም። በዚህም ሙሉ እርካታ ላይ ለመድረስ ትቸገራለች። አራተኛው የዝግጅት አይነት በነጻነት መሆን እና አለመተፋፈር ሲሆን ባልና ሚስት ብቻቸውን ሲሆኑ መተፋፈር አያስፈልጋቸውም። መብራት አብርተው ያለ ፍርሃት እርስ በርስ ራቁታቸውን መደሰት አለባቸው። እንዲያውም ባል የሚስቱን ልብስ፣ ሚስትም የባሏን ልብስ በቀስታና በፍቅር ሊያወልቁ ይገባል። ይህ ሂደት ራሱ ከፍተኛ መነቃቃትን ይፈጥራል። ወሳኙና እጅግ በጣም አስፈላጊ የሆነው ሁለተኛ ደረጃ የፍቅር ጨዋታ ነው። የግብረ ሥጋ ግንኙነት በሙላት የሚደሰትበት ሁኔታ የሚፈጠረው ሁለቱም ወገኖች በበቂ ሁኔታ ስሜታቸው ከተነቃቃ በኋላ ብቻ ነው። ስለዚህ ለፍቅር ጨዋታ በቂ ጊዜ መስጠት ወሳኝ ነው። መሳሳምና መተቃቀፍ ጥሩ መነሻ ነጥቦች ናቸው። እያንዳንዱ የሌላውን አካል በፍቅር ስሜት ይዳስስ ወይም ይዳብስ። ብዙ ባሎች ከሚሰሩት ስህተቶች አንዱ መቸኮል ወይም መጣደፍ ነው። በቂ ጊዜ ሳይሰጡ በፍጥነት ወደ ግንኙነት መፈጸም የሚገቡ ከሆነ ሴቷ እርካታ ሳታገኝ ትቀራለች። ይህም በወንዱ ላይ ብስጭትና ተስፋ መቁረጥ ይፈጥራል። የወንድና የሴት አካል አሰራር ይለያያል። በሌላ ቪዲዮ ዝግጅታችን የወንድ ልጅ አካል ቶሎ የሚግል ብረት ምጣድ ሲሆን የሴቷ ሰውነት ግን ጊዜን የሚፈልግ የሸክላ ምጣድ እንደሆነች ተመልክተናል። የወንድ ፊትወት በቀላሉ የሚቀሰቀስ ሲሆን ዋነኛው የፊትወት ስሜቱ ምንጭ ብልቱ ነው። የሴት አካል ግን ይበልጥ ውስብስብ ሲሆን ለፊትወት ምላሽ የሚሰጡ ሁለት ዋና ዋና ቦታዎች አሏት። አንደኛው ብልቷ ሲሆን ሌላኛው ደግሞ ይበልጥ ስሜታዊ የሆነው ቄንጥሯ ወይም ክሊቶሪስ የምንለው ነው። ስለዚህ ባል በፍቅር ጨዋታ ወቅት እነዚህን ቦታዎች በእርጋታና በፍቅር መንካትና ማሻሻት አለበት። በተለይ ቄንጥሯ ለፊትወት መነሳሳት ቁልፍ ሚና ይጫወታል። ስለዚህ ባል ይህንን አካል በእርጋታ መደባበስና ማሻሻት ይጠበቅበታል። በፍቅር ጨዋታ ወቅት መርሳት የሌለብን ነገር ጊዜ መስጠትና አለመጣደፍ ነው። የወንድ አካል ለፊትወት ፍጥነት ምላሽ ሲሰጥ፣ የሴት አካል ግን ቀስ በቀስ ነው የሚነቃቃው። ሙሉ በሙሉ ዝግጁ ለመሆን 10 እስከ 20 ደቂቃ የፈጀ የፍቅር ጨዋታ ያስፈልጋት ይሆናል።
ባል ቢቸኩል ሚስቱ ስሜቷ ሳይነቃቃ ስለመቀር እርካታ ማግኘት ይከብዳታል። ጥሩ ባል ግን ሳይቸኩል ለሚስቱ በቂ ጊዜ በመስጠት ፍቅሩን በትዕግስት ይመግባታል። በፍቅር ጨዋታ ጊዜ ባል ማሻሻትና መንካት መጀመር ያለበት ከላይኛው የሰውነት ክፍሎች ወይም ከወገብ በላይ ካለው የሰውነት ክፍል ነው፣ ከንፈር፣ ጆሮ፣ አንገትና ጡቶች። ስለዚህ ባል እነዚህን አካላት በፍቅርና በእርካታ መደባበስ፣ ማሻሻትና መሳም ይኖርበታል። ብዙ ባሎች ይህን ደረጃ ችላ ብለው ቸኩለው ወደ ቀጣይ ማለትም ወደ ብልቶቹ ጋር ይሄዳሉ። ይህ ስህተት ነው። ከወገብ በላይ ላሉ አካላት ጊዜ መስጠት ግዴታ ነውና። ነገር ግን ሁሉም ሴቶች ተመሳሳይ ፍላጎት ስለሌላቸው፣ ለምሳሌ አንዳንዶች ጡቶቻቸው ሲነኩ ደስ ላይላቸው ስለሚችል ግልጽ ውይይት አስፈላጊ ነው። ሴቶችም የሚያስደስታቸውን ነገር በግልጽ መንገር ወይም ማሳየት ይኖርባቸዋል። በዚህ ወቅት ግልጽነት ስህተትን ለማስቀረት ወሳኝ ነው። ለግብረ ግንኙነት ቀስቃሽ የሆኑ የላይኛውን አካል ክፍሎች በበቂ ሁኔታ ካሻሹ በኋላ ሚስት ወደ ብልቷና ቄንጧ መሸጋገር ትፈልጋለች። ስለዚህም ባል በእርጋታና በፍቅር እየደባበሳት ወደ ግብረ ግንኙነት መፈጸሚያ አካል ክፍሎቿ መሻገር አለበት። ሚስትም ማመቻቸት ይጠበቅባታል። ምንም እንኳ ቄንጥሯ ይበልጥ ስሜታዊ ቢሆንም ከብልቷ ጀምሮ ቀስ በቀስ ወደዛ ማለፍ ይመረጣል። እያንዳንዷ ሴት ምን አይነት ንክኪ፣ ለስላሳ ወይም ጠንከር ያለ እንደምትፈልግ ለባሏ ግልጽ ማድረግ አለባት። ምክንያቱም ፍላጎቶች ከሴት ሴት ይለያያሉ። በፍቅር ጨዋታ ውስጥ ዋናው ቁልፍ ግልጽ ውይይት ነው። ባልና ሚስት የሚያደርጉትን ነገር በነጻነትና በፍቅር እየተነጋገሩ ማከናወን ይኖርባቸዋል። ጨዋታው እየገፋ ሲሄድ የሴትየዋ ስሜት ቀስ በቀስ ይነቃቃል። ሰውነቷ ይግላል ወይም ይሞቃል። አተነፋፈሷ ይፈጥናል። ሙሉ በሙሉ ዝግጁ የመሆኗ ምልክት ደግሞ ከፍተኛ ስሜታዊ ግለት ላይ ሲደርስ ነው። ቀጣዩ ክፍል ደግሞ የበለጠ ወሳኝ ይዘት ይዟል። ያም መርፌና ክር የመሆን ሂደት ወይም የሰውነት ውህደት ወይም የወንዱን ብልት ወደ ሴቷ የማስገባት ሂደትና ከፍተኛ እርካታ ላይ መድረስ እንዴት እንደሆነና ከወሲብ እርካታ በኋላ ሴቶች ምን እንደሚፈልጉና ወንዶች ምን ማድረግ እንዳለባቸው፣ ስለ ሶስተኛውና አራተኛው ደረጃ እንዲሁም ስለ አምስተኛው ደረጃ በጥልቀትና ትዳሩን ለዘላለም ሊለውጥ የሚችለውን ምስጢር አብረን እንመለከታለን። ይህ እንዳያመልጦ። ይህንን መልእክት ጠቃሚ ነው ካገኙት ላይክ ያድርጉ። ይህ ይዘት ለሌሎች ጥንዶች እንዲደርስ ይረዳል። ሼር ያድርጉ። ለሚወዱት ቤተሰብ ወይም ጓደኛ ላኩት። ሰብስክራይብ ያድርጉና የደውል ምልክቷን ይጫኑ። ቀጣዩ ክፍል እንዳያመልጦ። ለትዳሩ ጤንነት ኢንቨስት ማድረግ ለራስዎም ለቤተሰቦም ትልቅ ስጦታ ነው። በሚቀጥለው ቪዲዮ እስከምንገናኝ ሰላም ለቤታችሁ፣ ፍቅር ለትዳራችሁ ይሁን።